መንግስት ይድረስልኝ። ባለቤቴ እያንዳንዱን ንብረቴን አንድ ባንድ ከእጄ ወስዶ ባዶ ሊያስቀረኝ ነው። አትሌት ገለቴ ቡርቃ። ሰላም ጤና ይስጥልን። ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት ደግሞ ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። በዛሬው መሰናዷችን በገመዳ ሾው ላይ ቀርባ አትሌት ገለቴ ቡርቃ ያልተጠበቀ ንግግር ተናግራለች። ያ የተናገረችውን ኦሮምኛ ትርጉሙ ምንድነው ብለውን እስኪ በአማርኛ ዋና መልእክት ለማስተላለፍ የፈለገችበትን መንገድ ለእናንተ የምንገልጽላችሁ ስለሆነ እስከ ፕሮግራሙ መጨረሻ እስክታደምጡኝ በትህትና ጠይቃለሁ። ስፖርት ወይም አትሌቲክስ ኢትዮጵያ የምትኮራባት ከጣሊያኑ ወይም ከአድዋ በመቀጠልም ዓለም ላይ መለያዋ ነገር ቢኖር አትሌቲክስ ነው። በተለይ አትሌቲክስ ኢትዮጵያ በጣም በሚገርም ሁኔታ የአትሌቲክስ ብቃት ችቦ ያቀጣጠለው አበበ ቢቂላ በኢትዮጵያ ታሪክ እስካሁን ድረስ በዓለም ታሪክ ታምር የሰራ በባዶ እግሩ ሮጦ የኢትዮጵያን ሰንደቅ ከፍ አስደርጎ ለዓለም አሳይቷል። ታዲያስ አበበ ቢቂላ በጣም የሚገርመው ከልጅነቱ ባልተጠበቀ ጊዜና ሰዓት አትሌት ሆናለሁ ብሎም አስቦ እንደማያውቅም የህይወት ታሪኩ ላይም ይታያል። የኋላ ግን ባልተጠበቀ ጊዜና ሰዓት የእንጀራ በሮች ናቸው ወደ ህይወቱ የመጣው። ታዲያ ሰንደቋን የኢትዮጵያን ሰንደቅ ዳግም ሮም ላይ ታሪክ ተሰራ በማለትም በርካታ ኢትዮጵያኖችም በደስታ ነበር የገለጹት። ዳግማዊ አድዋ በማለትም እጅግ በጣም በሚገርም ሁኔታ ታሪክ የሰራ ድንቅ ኢትዮጵያዊ ነው። ከዚህ በላይ ምን ጀግንነት አለ? በርካቶች ጀግንነት ውጊያ ሜዳ ብቻ ይመስላቸዋል። ለሀገራቸው መልካም ነገሮችን ድል መጎናጸፍም ከዛ በላይ በጣም በሚገርም ሁኔታ ከጀግንነቶች አንዱ እንደሆነ ጨምረም በርካቶቹም ሲገልጹም ተስተውሏል። አትሌቲክስ የኢትዮጵያ መለያ ነው፣ የኢትዮጵያ ኩራትም ጭምርም ነው። ኢትዮጵያኖች በጉጉት የሚመለከቱት ተስፋ አድርገው ወደ ቴሌቪዥን መስኮት የሚያዩት የስፖርት ዘርፍ ነው። ሌላ የስፖርት ዘርፍ ላይ ኢትዮጵያ ተሳትፎ ያን ያህል ባይሆንም ግን በአትሌቲክስ ተሳትፎ እጅግ የሚገርም ነው። በተለይ ደግሞ በረጃጅም ሩጫዎች ኢትዮጵያ ማራቶንን የመሰለ 10,000 በተለይ 5,000 እና 10,000 የሷ መለያ እንደሆነ ጭምርም ነው። ለዚህም ነው በዓለም ላይ ኢትዮጵያ ልጆቿን የሚያስጠሩት ድንቅ ልጆች የሚገባቸው ክብር እንደሚገባቸው ጨምረም በርካቶቹም ሀሳባቸውን የሚገልጹት ከዛም የተነሳ ኢትዮጵያኖችም ትልቅ ክብር የሚሰጡት። ታዲያስ የኋላ በርካቶችን በማስገረም እነ ኃይሌ ገብረስላሴ ከዛ በኋላ ደግሞ ቀነኒሳ ነበር የመጣው። ቀነኒሳ በዓለም ታሪክ ኢትዮጵያን ካስጠሩት ድንቅ አትሌቶች መካከል አንዱ ቀነኒሳ በቀለ ነው። ቀነኒሳ በቀለ ጋር በእነሱ ባች ሲሮጡ ከነበሩት ሴቶች መካከል ደግሞ እነ ጥሩነሽ ከዛም ደግሞ እነ ገለቴ ቡርቃ ነበሩ። አትሌት ገለቴ ቡርቃ ኢትዮጵያን በተደጋጋሚ በዓለም መድረኮች ያስጠራች ጀግኒት አትሌት እንደሆነች በርካቶችም ይገልጻሉ። ቀነኒሳ በቀለ ኢትዮጵያን አስጠርቷል። ታዲያስ ቀነኒሳ በቀለ አይዞሽ ገለቴ የሚለው አማርኛ ከየት መጣ መስላችኋል? ቀነኒሳ በቀለ ቃለ መጠይቅ በሚያደርግበት ሰዓት ላይ አይዞሽ ገለቴ ብለዋል። አይዞሽ ገለቴ አኒ ሰሙኮ ዋነቱ አይዞሽ ገለቴ ምን እናድርግ? ምንም ማድረግ አንችልም። ቀነኒሳ ቃለ መጠይቁን አቋርጦ ነበር እንዲህ ያለው። ለምን ያለ ይመስላችኋል? አብዛኞቹ አይዞሽ ገለቴን አንዳንድ ለሜምና ለአስቂኝ ነገሮች ይጠቀማሉ። ያ ቀላል መልእክት እንዳልሆነ ጭምርም ነው። በሳቱ ገለቴ ቡርቃ ለትንሽ ተሸንፋ ሀገሯን ሳታስጠራ ስትቀር ስታለቅስ ነበር። በከፍተኛ ሐዘንና ልብ ስብራት ውስጥ ነበረች። ከዛ ቀነኒሳ በቀለ ቃለ መጠይቁን ትቶ እሷን ለማጽናናት እንደገባ ጭምርም በሳቱ እንደገለጸ ጭምርም ነው። አይዞሽ ገለቴ ማለት ይህ ነው። ገለቴን አይዞሽ ያለበት ሁኔታ እንደሆነ ጭምርም ነው። ታዲያስ ገለቴ ቡርቃ በጣም ታዋቂ ነች። በሰዓቱ ብዙ ስራዎችን ሰርታለች። መጽሔትም ስታተም ገለቴ ቡርቃ የምትታወቀው የድሌ ምስጢር ኢየሱስ ነው በሚል በጣም በሚገርም ሁኔታ ንግግሮቿ ኢትዮጵያን ስታነጋግር የከረመች ድንቅ አትሌት እንደነበረች ጭምርም ነው። ከእያንዳንዱ ስኬት ጀርባ እዚህ ደርሳሉ ብዬ አንድም ቀን አስቤ አላቅም፣ የድሌ ምስጢር ኢየሱስ ነው በማለትም ነው መጽሔቱ በሰዓቱ በታተመበትም ላይ መነጋገሪያ ሆናለች። ኢትዮጵያን ደጋግማ ባለም መድረኮች ላይ አስጠርታለች። ገለቴ ቡርቃ የራሷ ኳሊቲ አላት። ለኢትዮጵያ ለሀገሯ ያደረገችው አስተዋጽኦ እጅግ የጎላ እንደነበረ ጭምርም ነው በርካቶቹም እየገለጹ ያሉት። ታዲያስ አሁን እጅግ የሚያሳዝነው ገለቴ ቡርቃ ባልተጠበቀ ጊዜና ሰዓት ሚዲያ መስኮት ላይ ቀርባ እንባ ተናነቃት። ምንድን ነው? ገለቴ ቡርቃ በከፍተኛ ሐዘን መንግስት ይድረስልኝ እኔ ያልቻልኩም በማለትም ነው ሀሳቧን የገለጸችው። ምንድን ነው የተፈጠረው? ነጀላዱ ረጅቴ ህሲብ ጀዴ ማጥጣጅራ ካምኒ ሴራ ኑዳ ወቻ ጅረንስ
ስታይ እያንዳንዱ ሰው ደስተኛ፣ ስኬታማ ይመስላል። በጓዳ እያነባ እንደሆነም ነው ሁኔታዎች ላይ ልንታዘብ የቻልነው። ምክንያቱም ትዳር በተለይ ትዳር ቀላል ነገር አይደለም። ትዳር አንድ ሰው ስገባ ከልብ ፍቅር ሊኖረው ይገባል። እርስ በርስ መተሳሰብ፣ መፋቀር፣ መዋደድ። ያለዚያ ባዶ ነው፣ አየር ላይ ነው የሚቀረው። የልጅ እናት የልጅ አባት መባባል አለባቸው። አንድ ሰው ልጅ እስከወለደ ድረስ የልጁ እናት ወይም የልጁ አባት ሲባል በደም ተሳስሯል፣ መለየት አይቻልም። የልጁን እናት ከጎዳ ዞሮ ዞሮ ልጆቹን ነው የሚጎዳው፣ ልጆቹን አይወድም። የልጁን አባት ከጎዳች ዞራ ዞራ እሷም የልጆቿን አባት ጎዳች ማለት ያው ልጆቿን ጎዳች ማለትም ነው። ትዳር የቃቃ ጨዋታ አይደለም። በአሁን ሰዓት ትዳር ነው ለአብዛኛው ሕዝብ ፈታኝ ነው። ትዳር ቀላል ነገር አይደለም። ብዙዎች ደግሞ ተጽዕኖ የሚፈጠርባቸው ጓደኞቻቸው ሲያገቡ ዘሎ ያገባሉ፣ ሌሎች ሲያገቡ ዘሎ ያገባሉ። ኢኮኖሚን ሁሉን ነገር ያማከለ በተለይ ደግሞ ፍቅር መሰረት እንደሆነ ጭምርም ነው። ለትዳር መሰረት መሆን የሚገባው ገንዘብ ሳይሆን ፍቅር ነው። ከዛ በኋላም ደግሞ ገንዘብን ገቢ ምንጭ ታይቶ በደንብ ሰርቶ የመቀየር ወይስ ገንዘብ አለው የሚለው ነገርም ያው መታየት የሚገቡት ጉዳዮች ናቸው። የማስተዳደር አቅም አለው ወይ? ገንዘብ ላይ ትኩረት ሳይሆን ያ ሰው ልጆችን የማስተማር ልጆች ወልዶ የማሳደግ አቅም አለው ወይ የሚለው ነገር ሊታይበት ይገባል። በዛ ላይ ደግሞ ሲቀርበኝ ገንዘቤን አይቶ ወይስ ወዶኝ ወይስ አፍቅሮኝ የሚለው ነገርም በጣም መታየት አለበት። ፍቅር ከሌለ ገንዘብ ብቻውን ከሆነ ባዶ ነው። ህመም የመጣ ጊዜ፣ ችግር የመጣ ጊዜ መራራቅ አለ፣ መለያየት አለ፣ መካካድ እንዳለም በርካቶችም ይገልጻሉ። እኛ ሀገር በተለይ አሁን ሰው ስለ ትዳር ትኩረት አይሰጥም። በተለይ ደግሞ ገንዘብ ላይም ደግሞ ትኩረት የሚሰጡበት ጉዳይ ከፍተኛ የብዙ ትዳር ህይወት ሲበላሽ የብዙዎች ህይወታቸው በለቅሶና በመርዶ ሲሞላም ይስተዋላል። እጅግ የሚያሳዝነውም ይህ ነው። ትዳር በጣም ጥንቃቄ ሊደረግ የሚገባ በጣም ሁሉም ሰው ሲወስን በጣም በጥንቃቄ ሊሆን እንደሚገባ ጨምረም ነው። ታዲያስ አትሌት ገለቴ ቡርቃ ምንድን ነው ያለችው? ገመዳ ሾው ላይ ቀርባ እንዲህ ነው ያለችው። ይቺ አትሌት ገለቴ ቡርቃ አትሌቷ ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው። የቀድሞው አትሌት ገለቴ ቡርቃ ባለቤቷ ሙሉ ሀብትና ንብረቷን እንደዘረፋት ገልጻ መንግስት እንዲደርስላት የእርዳታ ጥሪ አቅርባለች። የአትሌት ገለቴ ቡርቃ ንብረት ዝርፊያ ቅሬታ አትሌት ገለቴ ቡርቃ በሩጫ ህይወቷ ያፈራችውን ንብረት በተመለከተ ከባለቤቷ ጋር አለመግባባት ውስጥ መግባቷን አስታውቃለች። ባሏ ከ11 የመሬት ቦታዎች ውስጥ 10ን መሸጡንና እንዲሁም ከ5 መኪኖች ውስጥ 4ቱን መሸጡን ገልጻለች። በተጨማሪም ባለቤቷ አሁን ከምትኖርበት መኖሪያ ቤት ሊያስወጣት በፍርድ ቤት ጉዳዩን እያጣራ እንደሆነም ተናግራለች። በፍርሃት የተሞላ 1 ዓመት። በዚህ ሁሉ ውጣ ውረድ ምክንያት አትሌት ገለቴ ለልምምድ መሄድ እንዳቆመችና ላለፉት 1 ዓመት በፍርሃት ምክንያት ከቤት መውጣት እንዳልቻለች ተናግራለች። የፍርድ ቤት ውሳኔና የእርዳታ ጥሪ አትሌቷ ፍርድ ቤት ሁሉንም ነገር እኔ ላይ ነው እየፈረደ ያለው፣ ይህን ጉዳይ እየተመለከተ አይደለም በማለት ቅሬታዋን በገመዳ ሾው ላይ አቅርባለች። በመጨረሻ መንግስትንና ህዝብ እንዲደርሱላትና እርዳታ እንዲያደርጉላት ጥሪ አቅርባለች። በዚህ በትዳር ህይወት ውስጥ በጣም ፈተና የሚሞላው መነጋገር፣ መወያየት፣ መፋቀር ላይ ትኩረት መደረግ እንደነበረበት ጭምርም ነው። እስካሁን ድረስ እንግዲህ አትሌቷ በሚዲያ መስኮት ላይ ቀርባ እንግዲህ ተናግራለች። ባለቤቷ እስካሁን ድረስ ያለው ነገር የለም። ሚዲያ ላይም ቀርቦ አልተናገረም። እስካሁን ድረስ ዝምታ ነው የመረጠው። ፍርድ ቤት ውስጥ እንዴት ሊወስን ቻለ የምለውን አሁንም በርካቶቹ በጥንቃቄ እያዩ እንደሚገኙ ጭምርም ነው። ጥፋተኛ ማን ይሁን አትሌት ገለቴ ወይስ እሱ የሚለው ዙሪያ ነው። እውነት እንደዚህ የሚያደርግ ከሆነ ደግሞ ተገቢ እንዳልሆነና እንዴት እንቁ አትሌት ሀገሯን ያስጠራች በዚህ ደረጃ ለሀገሪቷ ውለታ የከፈለችውን እንዴት አደረገች የሚልም ሀሳብም በርካቶች እያነሱ ይገኛሉ። አትሌት ያለችበት ሁኔታ ይህ ነው። ትዳር በርካቶች እንደሚያስቡት በርካቶች ደስተኛና ስስቁ በቃ በሳቅና በደስታ የሚኖሩ ይመስላቸዋል። እግዚአብሔር እኔን ነው የተወኝ በማለትም በርካቶቹም ሲያማርሩም ተስተውሏል። ለዚህም ሁኔታው እያንዳንዱ ቤት ሀዘንና ጭንቀት ነው ያለው። ሌላ አዲስ ታምር የለም። በተለይ ደግሞ ትዳር መነጋገር፣ መወያየት፣ መፋቀር ከሌለ ወልዶ መለያየትን ደግሞ የሚያክል ከባድ ነገር የለም። ትዳር ላይ በጣም ጥንቃቄ ሊደረግ ይገባል። የዚች የአትሌት ጉዳይ በጣም በጥንቃቄ ህዝቡ ድምጽ መሆን ከሚገባው መታየት የሚገባ ጉዳይ ከሆነ መታየት እንዳለበት ሴት ልጅ እናት፣ ሀገር እህትም ነች። ገለቴ ቡርቃ ደግሞ ሀገር እንደሆነችም አሳይታለች፣ አስመስክራለች በማለትም ሀሳባቸውን የሚያነሱትም አሉ። በዛው ልክ ደግሞ ማነው ጥፋተኛ? እሷ ብቻ ሚዲያ ላይ ወጣ ስለቀረበች ሳይሆን ነገሮች በደንብ ይጠኑ፣ ባለቤቷም ይውጣ፣ በደንብ ፋይልም ይፈተሽ በማለትም ነው ሀሳባቸውን እየገለጹ ያሉት። ለዚህም ነው
አትሌት ለመጀመሪያ ጊዜ በከፍተኛ ሁኔታ ኢትዮጵያን እንግዲህ በጣም ሀዘን ደርሶብኛል በማለት የኢትዮጵያን ሕዝብ ተማጽኖ ወይም ሲያቀርብ በአደባባይ የኢትዮጵያን ሕዝብ እርዳታ ስሻ ይህ የመጀመሪያው እንደሆነ በርካቶቹ የገለጹ ናቸው። በተለይ ያለኝ የሰራሁት የለፋውበት የእድሜ ዘመንን ከፍተኛ ሩጫዎችን ውድድሮች ላይ አድርጌ ለፍቼ ያመጣሁትን ገንዘብ ለምን በዚህ ደረጃ ይዘረፍብኛል በማለትም ነው ሀዘኗን በእንባ የገለጸችው። እንግዲህ በልጅ በትዳር እንደዚህ ፈተና መከራም አንዳንዴ ይገጥማል። ለዚህም ደግሞ ፍቅርና መነጋገር መወያየት ያስፈልጋል። አግብቶ ተጋብቶ ልጅ ወልዶ መለያየትን የመሰለ ደግሞ በጣም ከባድ ነገር የለም። ልጆቹ ስነ ልቦናም እጅግ አስቸጋሪ ነው። ገና ሮጦ ያልጠገቡት ልጆች ለዚህም ደግሞ ስለያዩ በጣም ፈተና እንደሆነ ጭምርም ነው። ትዳርን በማስመልከት በተለይ ትዳር ፍቅር ላይ መመስረት እንዳለበት ጭምርም ነው። ነገሮችን ዝም ብሎ ሰው በደመነፍስ ሮጦ ባይወስን የተሻለ ይሆናል። ከገለቴ ቡርቃም ከተለያዩ ሰዎችም ሰው መማር ማወቅ ያለበት ጉዳይ ቢኖር ማለትም ነው። ምክንያቱም መተማመን በፍቅር ላይ ሲሆን ነው የሚያምረው። ዝም ብሎ ባሌ ነው ወይም ሚስቴ ናት ተብሎ ማመንም በጣም ከባድ መዘዝ ይዞ እንደመጣ ጭምርም ነው። የተጋቡበት መንገድ ምን ያህል እውነተኛና ፍቅር የተሞላበት እንደሆነም ጥናት ማድረግ እንደሚያስፈልግ ጭምርም ነው። አሁን ኢትዮጵያ ውስጥ በተለይ በትዳር ዙሪያ የገባ መንፈስ ከባድ እንደሆነ ጭምርም ነው። በተለይ ስንቶችን እያጋደለ ስንቶችን እያለያየ እንደሆነ ጭምርም ከባድና ፈታኝ መከራ እንደሆነ ጭምርም ነው። አትሌት ገለቴ ቡርቃ እያለች ያለችው ለአንድ ዓመት በስካት ከቤት አልወጣሁም ብላለች። ምንድን ነው እየደረሰባት ያለው? ብዙ ጊዜ ሴቶች ሲቸግራቸው ሲጨንቃቸው ለሚዲያ ለመናገርም ይፈራሉ፣ ይቆጠባሉ የሚልም ጥናትም አለ። ግን የእሷ ምንድን ነው እውነታው የቱ ጋ ነው? ባሏ ነው ጥፋተኛ ወይስ እሷ ናት ጥፋተኛ በሚል ዙሪያም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። ባሏ ጥፋተኛ ከሆነ የማይጠየቅበት፣ ፍርድ ቤት እሷ ላይ በግፍ የወሰነ ከሆነ የማይጠየቅበት፣ እያንዳንዱ ዳኞችና አቃቤ ሕጎችም የማይጠየቁበት ምክንያት እንደሌለ ጭምርም ነው። እሷም አሁን ተማጽኖ ያቀረበችው ለመንግስትና ለኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ ምንድን ነው እያለ ሁኔታውን እያለ እንደሚገኝ ጭምርም አትሌታችን ምን ገጠማት? ምክንያቱም አይደለም ለአትሌታችን ሀገራችንን ያስጠራች አትሌት ቀርቶ አንድ ግለሰብ እንኳን ኖርማል ሴት ልጅ እናት ሀገር ሁሉም ነገር እንደሆነ ጭምርም ነው። የሴት ልጅ ጥቃት ይቁም በማለትም በርካቶቹ ሀሳባቸውን የገለጹ እንደሆነ ጭምርም፣ ሌሎች ደግሞ በከፊል ደግሞ አይ ጥፋተኛ ማን ይሁን በደንብ ይታይ፣ እሷ ሚዲያ ላይ ወጥታ ብቻ ስለተናገረች ባሏ ላይ መደምደም አንችልም በማለትም ነው። እውነታው የቱ ጋ ነው ያለው የሚለውን ይጣራ በማለትም ነው ሀሳባቸውን እያቀረቡ ያሉት። አትሌት ገለቴ ቡርቃን በማስመልከት አጠቃላይ አትሌቶች ለሀገራቸው እየከፈሉ ያሉትን ከዚህ በፊት ያደረጉትን ድልን በማስመልከት ሀገራቸውን በማስጠራት ረገድ በተለይ በቱሪዝም ዙሪያ እጅግ በጣም በሚገርም ሁኔታ በርካታ አትሌቶች ከውጭ መጥቶም ልምምድ እንዲያደርጉ የዳረጋቸው የአየር ጸባይ ሁለሜናው ኢትዮጵያ በዓለም ደረጃ በማስተዋወቅ ዙሪያ አያሌ ሚና እየተጫወቱ ያሉት አትሌቶች እንዲሆኑ ጭምርም የአደባባይ መረጃዎችና እውነታዎች ናቸው። አትሌት ገለቴ ቡርቃ ከነዛ መካከል ደግሞ አንዷ በጣም በሚገርም ሁኔታ ዓለም ላይ ኢትዮጵያን ያስጠራች የድሌ ምስጢር ኢየሱስ ነው በማለትም መጽሔት ላይ ያወጣችው እጅግ በርካቶችን ሲያነጋግር እንደነበረ ጭምርም የአደባባይ እውነታና ታሪክ እንደሆነ ጭምርም ግልጸኛና ታታሪ እንደነበረች ጭምርም በተለይ ደግሞ አትሌት ቀነኒሳ በቀለ ልብ ወዳጆች ከሚሏቸው አትሌቶች መካከል አንዷ እንደሆነች ጭምርም ታሪኳም ሁኔታዋም ይናገራል። ቀነኒሳ ከሚቀርባቸው አትሌቶች መካከል በተለይ አብሮ ትሬኒንግ ከሚሰሩ ሴት አትሌቶች መካከል እንደ ወንድምና እንደ እህት የምታዩት በተለይ ከገለቴ ቡርቃ ጋር እንደነበረ ጭምርም በተለያዩ ዓለም መድረኮች ላይ አንድ ላይ በመሄድም መሳተፋቸውም የሚታወስ እንደሆነ ጭምርም ነው አጠቃላይ የወጡት መረጃዎች የሚያሳዩት። እንግዲህ እስካሁን ድረስ እንግዲህ አጠቃላይ ያለውን ትዳርን በማስመልከት ምንድን ነው አትሌት ገለቴ ቡርቃ ደግሞ ሚዲያ ላይ ወጥታ የተናገረችውን ንግግሯን በማስመልከት አጠቃላይ እንግዲህ እስካሁን ድረስ ባለቤቷ ይህ ነው በማለትም ሚዲያ ላይ ወጥቶ መግለጫ አልሰጠም። እንግዲህ ስለ ትዳር ሁሉም ሰው ጥንቃቄ ሊያደርግ እንደሚገባ ጭምርም በተለይ ከጋብቻ በፊት ደግሞ ትዳር ላይ መነጋገር መወያየት፣ በተለይ ፍቅር ከሌለ ሌላ መዘዝ ይዞ እንደመጣ ጭምርም ነው። መደማመጥ፣ መከባበር፣ መፋቀር እንደሚያስፈልግ ጭምርም ነው። እንግዲህ በርካታ የትዳር ጥናት ባለሙያዎችም እየገለጹ ያሉት እንደዛ ካልሆነ ውጤቱና በጣም መጨረሻው አስቸጋሪ እንደሚሆን ጭምርም ነው። ትዳር ስለተባለ ብቻ ብዙ ነገሮች ፈተና የለም ማለት አይደለም። ያን ፈተና ሰው የሚያልፍበት መንገዶችን የምጠቀምበት መንገዶች በጣም በጥንቃቄ የተሞላ ሊሆን እንደሚገባ ጭምርም ነው። እንግዲህ ሁኔታዎችም የሚያሳዩት አትሌት ገለቴ ቡርቃ ሚዲያ ላይ ወጥታ እንደዚህ ቀርባ እንግዲህ የኢትዮጵያ ሕዝብ ይድረስልኝ በማለትም ነው ጥሪዋን ያቀረበችው። እንግዲህ
እንግዲህ እስካሁን ድረስ ባሏ ያለው ነገር የለም። ሌሎች ደግሞ ከባሏም እንስማ በማለትም ነው እውነታው የቱ ጋር እንዳለ ለመፍረድም እንድመች በማለትም ነው ፍርድ ቤቱ ጥፋተኛ ከሆነ የማይጠየቅበት ምክንያት እንደሌለ ጭምርም ነው በማለት በርካቶቹ ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። አጠቃላይ እንግዲህ ስለ አትሌት ገለቴ ቡርቃን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ አብሬያችሁ ቆየሁት። ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያደርጉ። ለእሳታት ካሉኝ አጫጭር መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።